ሰላም ጸጋ ይብዛላችሁ እጅግ ተወደዳችሁ የጌታ ቤተሰቦች ከጌታ ከኢየሱስ ክርስቶስ ዘንድ የሆነው ሰላም ይብዛላችሁ። እኔ ወንድማችሁ ፕሮፌት ማርቆስ ዳካሪ ደግሞ በአጠገቤ የሚገኙ ታላላቅ እግዚአብሔር ሰዎች ኃያላን አሉ። በዚህ ከህዳር እስከ 18 እስከ 21 ድረስ አስደናቂ ጊዜ በዝዋይ ከተማ ላይ ይኖረናል። ስለዚህ አንድም ሰው መቅናት አይቻልም። ሁላችሁም ተጋብዛችኋል። ጌታ ኢየሱስ ክርስቶስ ዘራችሁን ይባርክ። በዛ በዝዋይ ባቱ ከተማ ላይ ገብርኤል ወፍጮ አጠገብ ላይ በሚገኘው በቅዱሳን ተስፋ በኢየሱስ ክርስቶስ ዓለም አቀፍ ቤተክርስቲያን ላይ ሁላችሁም እንድትገኙ በጌታ ፍቅር እጋብዛችኋለሁ። ዘራችሁ ይባረክ። ሻሎም። በዚህ ቦታ ላይ ደግሞ ይሄን የሰማችሁ ለብዙሃኑ እንዲደርስ ሼር ዲዩቲ ሪፖስት ኮፕሊንግ በዝዋይና አካባቢ የምትገኙ ቅዱሳን በሰዓቱ ተገኝታችሁ የእግዚአብሔር ጸጋ ተካፋይ እንድትሆኑ በተለያየ አጋንንት ስራት ያላችሁ ለዶክተሮች እምቢ ላለው ጉዳይ ላይ ህመማን ውስጥ ለምትገኙ እርግጠኛ ነኝ የእግዚአብሔር ታምራት በዛው ይገለጣል። ይሄን የሰማችሁ ለብዙሃኑ ሼር አድርጉ። እንወዳችኋለን። ተባረኩ። ሰላምና ጸጋ ይብዛላችሁ። በዝዋይ ከተማ በባቱ አካባቢ የምትገኙ ሁሉ ሰላማችሁ ይብዛ። ከአርብ ጀምሮ እስከ እሁድ ታላቅ የመንፈሳዊ ድግስ ኮንፈረንስ ስለተዘጋጀ ከማርክ ጋር ከእግዚአብሔር ሰው ጋር አፖስትል ጋር አብረን እኛም እናገለግላለን። ሁላችሁም ለሁላችሁ ሰዎች እንድታደርሱ እንላለን። ተባረኩ። ለታመሙት ለአጋንንት ስራት ለሚገኙ ለህዝቡ የበረከት አዋጅ ይደረጋል። አጋንንቱን እግዚአብሔር ይመተዋል። በኃይልና በስልጣን የእግዚአብሔር ቃል ይሰበካል። ተባረኩ። ለብዙ ሰዎች ሼር እንድታደርጉ እላችኋለሁ። እንወዳችኋለሁ። ሁሉ ሰው ተጋብዛችኋል። ሻሎም ቅዱሳኖች፣ እንደሰማችሁት ሁላችሁ በጊዜው ተገኝታችሁ እግዚአብሔር ጉብኝት ያገኛችሁ እግዚአብሔር በከበዳችሁ በመረራችሁ ጉዳይ ላይ ታሪካችሁን ስለሚቀየር በሰዓቱ ተገኝታችሁ የጌታን ጸጋ እንድትካፈሉ እናሳስባችኋለን። እንወዳችኋለን። ሰላማችሁ ይብዛ። መነሳት ይሆናል። አሜን። መነሳት ይሆናል። አሜን።